እንኳን ወደ ኢትዮ ቴክኖሎጂ ሶሉሽን በሰላም መጣችሁ። እግር ኳሱ ከ10 ዓመታት በፊት ከምናውቀው ጨዋታ ዛሬ ሙሉ በሙሉ ተቀይሯል። ከዳኞች ውሳኔ እስከ ተጫዋቾች ብቃት ከስተጀርባ የሚሰሩት የቴክኖሎጂ ውጤቶች እጅግ አስደናቂ ናቸው። ዛሬ በዘመናዊ የእግር ኳስ ውስጥ ጨዋታን ሙሉ በሙሉ የለወጡ 5 ታላላቅ ቴክኖሎጂዎችን በዝርዝር እንመለከታለን። አብራችሁን ቆዩ። የመጀመሪያውና በጣም አስፈላጊ ቴክኖሎጂ ጎል ላይን ቴክኖሎጂ ነው። በብዙ ጨዋታዎች ላይ ኳሷ መስመር አለፈች ወይስ አላለፈችም የሚለው ትልቅ ውዝግብ ያስነሳ ነበረ። ይህ ቴክኖሎጂ በስቴዲየሙ አናት ላይ በተገጠሙ 14 ከፍተኛ ፍጥነት ባላቸው ካሜራዎች ይሰራል። እነዚህ ካሜራዎች የኳሷን አቅጣጫ በ3ዲ ሞዴል በመቅረጽ ኳሷ የግብ መስመሩን ሙሉ በሙሉ ማረፏን በ1/1000ኛ ሰከንድ ውስጥ ያረጋግጣሉ። ኳሷ ካለፈች በቅጽበት ለዋናው ዳኛ እጅ ሰዓት ላይ ጎል የሚል የቫይብሬሽን መልእክት ይልካል። ሁለተኛውና በዓለም ዙሪያ ከፍተኛ መነጋገሪያ የሆነው ቫር ወይም ቪዲዮ አሲስታንት ሪፍሪ ነው። ይህ ቫር የሚሰራው 4 ዋና ዋና የጨዋታ አጋጣሚዎች ላይ ነው። ግቦቹ፣ የፔናልቲ ውሳኔን፣ የቀጥታ ቀይ ካርድና የተጫዋቾች ማንነት ስህተት በቫር ክፍል ውስጥ ያሉ ዳኞች ከተለያዩ አቅጣጫዎች የሚቀረጹ ካሜራዎችን በመጠቀም ለዋናው ዳኛ መረጃ ያቀርባሉ። ምንም እንኳን አሁን ክርክሮች ቢኖሩትም የጨዋታዎችን ፍትሐዊነት በከፍተኛ ደረጃ ጨምሯል። ሶስተኛው ደግሞ በቅርቡ በኳታር ዓለም ዋንጫ ላይ የታየውና እጅግ የረቀቀው ከፊል አውቶማቲክ የኦፍሳይድ ቴክኖሎጂ ነው። በስቴዲየሙ ጣሪያ ስር የተገጠሙ 12 ልዩ ካሜራዎች የተጫዋቾችን የሰውነት ክፍሎች 29 ነጥቦች በሰከንድ 50 ጊዜ ይከታተላሉ። አርቲፊሻል ኢንተለጀንስ ወይም ኤአይ በመጠቀም ተጫዋቾች ኦፍሳይድ መሆኑን በሰከንዶች ውስጥ በመለየት ለቫር ክፍል ያሳውቃል። በመቀጠልም ለተመልካች ግልጽ የሆነ የ3ዲ አኒሜሽን ምስል ያቀርባል። አራተኛው ቴክኖሎጂ ራሷ ኳሷ ውስጥ ይገኛል። ኮኔክትድ ቦል ቴክኖሎጂ ይባላል። በኳሷ መካከለኛ ክፍል ላይ እጅግ አነስተኛ የሆነ አይኤምዩ ኢነርሻል ሜጀርመንት ዩኒት ወይም ሴንሰር የተገጠመለት ሲሆን ይህ ሴንሰር በሰከንድ 500 ጊዜ መረጃን ወደ ኮምፒውተር ይልካል። ኳሷ በተጫዋቾች እግር ውስጥ እጅ መነካቷን በከፍተኛ ጥራት ስለሚመዘግብ የእጅ ኳስ ሃንድቦል ውሳኔዎችና የኦፍሳይድ ቅጽበቶችን በትክክል ለመለየት ይረዳል። አምስተኛው ከጨዋታ ሕግ ውጭ የተጫዋቾችን ብቃት የሚከታተለው ጂፒኤስ ፐርፎርማንስ ቨስት ነው። ተጫዋቾች ከማሊያቸው ስር የሚለብሷቸው እነዚህ አልባሳት የጂፒኤስ እና የልብ ምት መከታተያ ሴንሰሮች አሏቸው። አሰልጣኞች ተጫዋቾች በጨዋታው ምን ያህል ርቀት እንደሮጡ፣ የሩጫ ፍጥነቱን፣ ድካሙንና የጉዳት ስጋቱን በቅጽበት በታብሌታቸው ይከታተላሉ። ይህም በጨዋታ ላይ ትክክለኛ የተጫዋቾች ቅያሬ ለማድረግ ይረዳቸዋል። እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበር። እነዚህ ቴክኖሎጂ እግር ኳስን ይበልጥ ፍትሐዊና ማራኪ አድርገውታል ወይስ የተፈጥሮ ውበትን ቀንሰውታል? የእርስዎን አስተያየት ከታች ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ሰላም።